የአማራ ልዩ ኃይል ሽሬና አካባቢውን ለቆ ማውጣቱ ተገለጸ። በትናንትናው ዕለት የአማራ ክልል ልዩ ኃይል ከሽሬና አካባቢው የለቀቀው በፕሪቶሪያና ናይሮቢ በተደረገው የሰላም ስምምነት መሰረት መሆኑን መከላከያ ሰራዊት ያሰራጨው ዘገባ ያመለክታል። የአማራ ክልል ልዩ ኃይል ቀጠናውን ለቆ ሲወጣ የፌዴሪ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰና የእዝ አመራሮች በተገኙበት ሽኝት ተደርጎለታል። የትግራይ ኃይሎች የአፍሪካ ህብረት ታዛቢዎች በተገኙበት ከመቀሌ በቅርብ ርቀት ላይ በምትገኘው አጉላ ካምፕ የመጀመሪያ ዙር ከባድ መሳሪያዎችን ለመከላከያ ሰራዊት ማስረከባቸው ይታወሳል። በፕሪቶሪያና ናይሮቢ ስምምነት መሰረት በትግራይ ከመከላከያ ሰራዊት ውጪ ያሉት ኃይሎች ትግራይን ለቆ ማውጣትና የትግራይ ኃይሎች ከባድ መሳሪያዎችን ለመከላከያ ሰራዊት የማስረከብ ሂደት በተመሳሳይ ጊዜ እንደሚከናወንም መገለጹ ይታወቃል። ሁማን ራይትስ ዋች የኢትዮጵያን ጨምሮ የአፍሪካ መሪዎች የመንግስት ኃይሎችና ታጣቂዎች በዜጎቻቸው ላይ የደረሱ ያሉትን ጉዳቶች ማስቆም አልቻልኩም አለ። ሁማን ራይትስ ዋች በኢትዮጵያ በተለይም በኦሮሚያ ክልል የሰብአዊ መብት ረገጣ ተስፋፍቶ መቀጠሉን ጠቁመዋል። የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዋች የ2022 አጠቃላይ የሀገራት የሰብአዊ መብት ግምገማ ሪፖርቱን ይፋ አድርጓል። ሁማን ራይትስ ዋች ለ33ኛ ጊዜ ባወጣና 712 ገጽ በያዘው በዚህ ሪፖርት በመቶ ሀገራት ውስጥ ያሉ የሰብአዊ መብት ሁኔታዎችን ተመላክተዋል። ድርጅቱ የአፍሪካ መሪዎች የሰብአዊ መብት ጥበቃ ኃላፊነታቸውን መወጣት አልቻሉም ያለ ሲሆን የአፍሪካ ህብረት በአህጉሪቱ የሚፈጸሙን የሰብአዊ መብት ረገጣዎችን የሚከታተልበት እንዲሁም የሰብአዊ መብት ረገጣ ሳይፈጸም ማስቀረት የሚችልበት መንገድ መበጀት ይገባዋል ብለዋል። ዘገባው ኢትዮጵያን በተመለከተ ባወጣ ግብረ መልስ በኦሮሚያ በመንግስትና በኦሮሞ ነጻነት ሰራዊት መካከል እየተደረገ ያለውን ጦርነት ያነሳ ሲሆን በትግራይ፣ አማራና አፋር ውስጥ በንጹሃን ላይ ደረሱ ያላቸው ጉዳቶችንም አንስተዋል። በኦሮሚያ ክልል በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል የሚደረገው ጦርነት የሰብአዊ መብት ጥሰቶችን እያስከተሉ መሆናቸውን ተገልጸዋል። በኦሮሚያ ውስጥ የሰብአዊ መብት ረገጣ እየፈጸሙ ያሉት አካላት ተጠያቂነት የመስፈን ሂደቱ ደካማ መሆኑንም አብራርተዋል። በሰሜን የአገሪቱ ክፍል ከጥቂት ወራት በፊት ስምምነቱ መደረጉ የጠላትነት ስሜቱን አራግቧል ያሉት የድርጅቱ ዳይሬክተር ቲራን ሐሰን ስምምነቱ ውጤታማ እንዲሆን ተጠያቂነት መስፈን ይገባዋል ብለዋል። ኢትዮጵያ በተጠያቂነት ዙሪያ ያነሳችው ድክመት ሰፊ መሆኑን የገለጸው ሪፖርቱ የአፍሪካ የሰብአዊ የህዝቦች መብት ኮሚሽን፣ የተባበሩት መንግስታት ድርጅት፣ የኢትዮጵያ የሰብአዊ መብት መርማሪ ኮሚሽንና የተባበሩት መንግስታት ዓለም አቀፍ የባለሙያዎች ኮሚሽን በኢትዮጵያ ምርመራ እንዳያደርጉ መከልከሉ ቀጥለዋል ብለዋል። በኢትዮጵያ በተለይም በኦሮሚያ የዘፈቀደ እስራት በፖለቲካ ፓርቲ አባላትና አመራሮች ላይ እየፈጸሙ ያሉት እስራት፣ እንግልትና መሰወር መቀጠሉንም መረጃዎቹ ጠቁመዋል። ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው በሚል በኦሮሚያ በተለያዩ አካባቢዎች ንጹሃን በየቤታቸው እየተገደሉ ሲሆን ጉዳዩ አሳሳቢ ሆኖም ቀጥለዋል። ጀርመንና ፈረንሳይ በሰሜኑ ጦርነት ለተፈጸሙት የመብት ጥሰቶች ተጠያቂነት እንዲኖረው አሳሰቡ። የፈረንሳይና የጀርመን የውጭ ጉዳይ ሚኒስቴሮች በጦርነቱ ወቅት ለተፈጸሙት የሰብአዊ መብት ጥሰቶች ተጠያቂነት እንዲኖረው አሳሰቡ። ሁለቱ ሚኒስቴሮች ሐሙስ ጥር 4 2015 ዓ.ም ፊንፊኔ የገቡት የሰሜን ኢትዮጵያ ጦርነት ለማስቆም የደረሰውን ስምምነት ለመደገፍ እንደሆነ ተናግረዋል። ከዚህም በተጨማሪ ሚኒስቴሮቹ በትግራይ ጦርነት ወቅት ለተፈጸሙት መጠነ ሰፊ የሰብአዊ መብት ጥሰቶች ተጠያቂነት እንዲኖረው ጥሪ መቅረባቸውን አሶሺየትድ ፕሬስ ዘግቧል። የጀርመን የውጭ ጉዳይ ሚኒስቴር አናሌና ባርኮ በመቶ ሺዎች የሚቆጠሩ ሰዎች በሞቱበትና ለ2 ዓመት በዘለቀው ጦርነት ወሲባዊ ጥቃቶችን ጨምሮ ሌሎች ወንጀሎች ተፈጽመዋል ብለዋል።
የፈረንሳይ የውጭ ጉዳይ ሚኒስትር ካትሪን ኮሎና በበኩላቸው አውሮፓ ለኢትዮጵያ የምታደርገውን ድጋፍ ለመቀጠል የተደረሰውን ስምምነት መተግበርና ተጠያቂነት መስፈን ቅድመ ሁኔታ መሆኑን መናገራቸው ኤፒ ዘግበዋል። ሁለቱ ሚኒስቴሮች በኢትዮጵያ ለ2 ቀናት በሚኖራቸው ቆይታ ስለ ዘላቂ ሰላም አስፈላጊነት፣ በአካባቢው ስላለ የምግብ ዋስትና ጉዳይና በአውሮፓና በአፍሪካ ህብረት መካከል ስለሚኖረው ትብብር እንደሚወያዩ ተገልጸዋል። ሚኒስቴሮቹ ከጠቅላይ ሚኒስትር አብይ አህመድ ጋር በመጀመሪያ ቀን ጉብኝታቸው ሐሙስ ጥር 4 2015 ዓ.ም የተገናኙ ሲሆን ጠቅላይ ሚኒስትሩን ከሁለቱ አውሮፓውያን ከፍተኛ ዲፕሎማቶች ጋር ጥልቅና ፍሬያማ ውይይት ማድረጋቸውን ገልጸዋል። የውጭ ጉዳይ ሚኒስቴሮቹ ወደ ኢትዮጵያ የተጓዙት በሰሜን ኢትዮጵያ ሲካሄድ የቆየውን የእርስ በርስ ጦርነት ለማስቆም ስምምነት ከተደረሰበት ከ2 ወር በኋላ ሲሆን ስምምነቱም ተግባራዊ እየተደረገ ይገኛል። ጦርነቱ የቆመ ሲሆን መሰረታዊ አገልግሎቶች ማስጀመርና ሰብአዊ ድጋፍ ማድረስ ተጀምረዋል። የጀርመን የውጭ ጉዳይ ሚኒስትር አናሌና ባርቦክስ ሴት የውጭ ጉዳይ ሚኒስትር እንደመሆነ አስገድዶ መድፈር የጦርነት አካል መሆኑ የተለመደ አይደለም፣ በጦርነቱ ወቅት ሰላማዊ ሰዎችን መጠበቅ ቅድሚያ የሚሰጠው ጉዳይ መሆኑን ዓለም አቀፍ የሰብአዊ መብት ሕግ በግልጽ ያስቀምጣል። አስገድዶ መድፈር የጦር ወንጀል ነው ማለታቸው ኤፒ ዘግበዋል። ሚኒስቴሯ ከጠቅላይ ሚኒስትር አብይ አህመድ ጋር ከተገናኙ በኋላ ባደረጉት ንግግር ያለ ፍትህ ዘላቂ ሰላም የለም ብለዋል። በኢትዮጵያ ትግራይ ክልል ከ2 ዓመት በፊት ጦርነቱ ከተቀሰቀሰ በኋላ ወንጀሎች እየተፈጸሙ ነው በማለት የአውሮፓ ህብረት ለኢትዮጵያ የሚያደርገውን ድጋፍ አግዶ ነበር። ህብረቱ ለኢትዮጵያ ከፍተኛ መጠን ያለው የባጀት ድጋፍና እርዳታ ከሚሰጡ ሀገራት መካከል አንዱ ሲሆን በሰሜን ኢትዮጵያ የተጀመረውን ጦርነት ተከትሎ ወደ $110 ሚሊዮን የሚጠጋ የባጀት ድጋፍ እንዲዘገይ አድርጓል። የኢትዮጵያ መንግስትም የህብረቱን ውሳኔ በተሳሳተ ግምገማ ላይ ተመስርቶ የተወሰነ እርምጃ ነው ሲል ተቃውሞ መግለጹ ይታወሳል። የተባበሩት መንግስታት መርማሪዎች የአጎራባቾቻቸውን የአማራና አፋር ክልሎች በጎዳው በሰሜን ኢትዮጵያ ጦርነት የተፈጸሙት ያስገድዶ መድፈርና የግድያ ማስረጃዎችን ማግኘታቸውን ገልጸዋል። የኢትዮጵያ መንግስት እነዚህን ወንጀሎችን ለመመርመርና ወንጀል ፈጻሚዎችን ተጠያቂ ለማድረግ የሽግግር የፍትህ ስርዓትን ለማቋቋም እየሰራ መሆኑን አሳውቀዋል። ዓለም አቀፍ የሰብአዊ መብት ኮሚሽን ባለሙያዎች ተፈጸሙ የተባሉትን ወንጀሎችን ለመመርመር እየሰራ መሆኑ ይታወቃል። ለ2 ዓመታት ተካሂዶ ከፍተኛ ሰብአዊና ቁሳዊ ውድመትን ያደረሰው ጦርነት በዘላቂ ለማቆም ሁለቱ ወገኖች ከስምምነት ማድረሳቸው በምዕራባውያኑ ሀገራት ሙሉ ድጋፍ አግኝተዋል። ጦርነቱ እየተካሄደ በነበረበት ወቅት ግጭት እንዲቆምና የሰብአዊ እርዳታ እንዲደርስ ምዕራባውያኑ አበክሮ ሲወተውቱ ነበር። ምዕራባውያኑ ጦርነቱ እንዲቆም በተደጋጋሚ ከሚያወጡት መግለጫ በተጨማሪ በአውሮፓ ህብረትና ሌሎች በኢትዮጵያ መንግስት ላይ የተለያዩ ጫናዎችን ሲያሳድሩ ቆይተዋል።